ነው ያለው ከዚህ ቤት ይቀጥል እኔ እየረበሻችሁ ያላችሁ ነው ተወለታችሁ አውርተን እኮ ነገሮች ለማስተካከል የት ነው የምትሄደው አንተ ከነዚህ ጋር አላወራም ሆነ ከልብሽ ነው በደንብ አስበሽበት ነው እንደዚህ አይነት ውሳኔ እየወሰንሽ ያለሽ አሁን ላንተ እንደዚህ ነው ያለው ነገር ብነግርህ አታምንም እና ድሮ እንዳምንሽ ነው የምፈልገው እኮ በቃ ስለማታምነኝ እኔ ተውልኝ ሁሉም ነገር በቃ የማረገው ነገር አደርጋለሁ ሲጀምር አንተ ነው ወደዚህ ባስ ሰማኸኛ ከዚህ በኋላ በሷ ጋር እንዳትወራ ሚስቴ ብቻ ከኔ ጋር ነው ማለት የምትችል ገባህ እንዳባወራ እኔን አዋራ ሌላ ነገር እንዳትወራ ሚስታ አለች ገና እሱ ትሆናለች አንተ ነው የምትፈጥረው ትሆናለች ሸልም ነው እሱ አንተ እሱን እኮ ትሆናለች ለምን የታመመ ወንድምህ ዞር አታረግም? የት ነው እሱ የሚሄደው? የት ነው ከቤቱ የት ይሾልኝ መለስልኝ እስኪ ከቤቱ ወዴት ልውሰድ? ወሰደው በቃ ወዴት ነው የምወስደው? ራስህ ወንድሙ ነው ከቤቱ አይደለም ማለት ለራስህ መውጣት ትችላለህ። አንተ እኔና አንተ እኮ ገና 80 የለንም ምን የለንም በጣም ሰው ለማይነድ ነገር ቃላት አትጠቀም። አላገባህም ለማለት ነው? አላልኩኝም እንደዛ አላልኩኝም። አላገባህም ሳይሆን 80 ያለን ተፈርመናል ምናምን ተጋብተናል አልተጋባንም እኮ ያውቃል እኮ ምን በነገራችን ላይ ያንዳንዱ ነገር እኮ ይሰማል እሱ የማይሰማ ምን እንዳይመስለው አንተ እንትናት በስ በቻርታው ተዋልት ማረው እሱን ታይ ቢያንስ እስቲ ከሱ ፊት ለፊት ዞር ብለሽ እስቲ አውሩ በእናትሽ ወደዛ ዞር እኮ የለኝም ምን እንዳይሰማ ፈልግ ከሆነ ለምን አትወስደውም አንተ አልወስደውም ራስ ይዛት ሂድ ከፈለክ ወደዛ ይዘባት ነው የሄደበት ቦታ በቃ ራስ ለንግግር ለከት ይኑርክ በነቀት ነገር እሱ ፊት ጀመረ አትበረኝ እንደዚህ አታዋራኝ አውራለሁ እንድታዋራኝም አልፈልግም ከዚህ በኋላ በቤቴ ነው የመጣኸው አታወራኝ በቃ እንደዚህ ወይ ምን ብትዩ ነው ማለት እንደዚህ ልብ በሰው ቤት እንትን የሚለው የፈለገችውን ትበል ማለት እሱ ታጥበናል ናቲ ነው የሚሆነው ከተበር ናቲ ነው መጣል ብሎ ነበር ጭራሽ ሳይ እንኳን ተጣሽውልሽ አስተላው ለዚህ ምንድን ነው የሚያራውጠው ለዛ እንኳን መጣ በሷ ግን ማውራሽ ነገር አለ የመጨረሻ ጉዳይ አንዴ ምንድን ነው የሚያስቀው ቆይ ሰላም ልበለው ምን ነው አይ ያ ማውራሽ ነገር አለ ብቻ ገባሽ አሁን አንተ ከኔ ጋር የምታወራው የነበረው ሌላ አሁን ደግሞ ስትመጣ ምንድን ነው የምትቀየረው ምን ሆነሽ ነው ምን አድርገህ ነው ምንድን ነው እያወራሁሽ እኮ ነው ገኒ ደግሞ ሲጀመር ለምንድን ነው እዚህ ቤት የምትመጪው አትምጪ ለምንድን ነው የማትመጣው ሲጀመር ነገር ልንገር አንተ ዝም ነው እንደ መተለ በወንድም ላይ እንደዚህ ያድርግ ስታደርግ የመጨረሻ